ሰላም ውድ የተከበራችሁ አድማጭ ተመልካቾቻችን፣ ይህ በዕለተ እሁድ ከኢትዮ ኒውስ የሚቀርብላችሁ የዜና ሰዓታችን ነው። እንደሚከተለው አቀርብላችኋለሁ። በጎንደር ክፍለ ሀገር ከሚንቀሳቀሱት የእስክንድር ነጋው አህፋድ የጦር መሪዎች መካከል ሁለተኛው የጦር አዛዥ አርበኛ ከፍያለው ደሴ መሞቱ ተሰምቷል። ቀደም ሲል በአህፋድ ዝርክርክነት በመማረሩ ምክንያት እንዲህ አይነት መጨመላለቅ ካለማ ወደ ወንድሞቼ ገብቼ በአንድነት እታገላለሁ በማለት ወደነ ሀብቴ ወልዴ ጦር ወደ አማራ ፋኖ አንድነት በጎንደር ለመግባት ምልክት በማሳየቱ ቂም የተቋጠረበትና የሚደርስለት የሚያግዘውም አጥቶ ኮሎኔል ታደሰ ሸቴ ከነ ቤተሰቦቹ በመከላከያ ሰራዊት መገደሉ ይታወቃል። እስክንድር ነጋ፣ ሀብታሙ፣ እነ ፓስተር ምስጋናው የሚመሩት አህፋድ የተባለው ጸረ አማራ ቡድን አሁን ደግሞ የመጨረሻ ያሉትን አማራን የማተራመስ ሙከራቸውን ጀምረዋል። ይህ ዘመቻ አንድነት የተባለ ቅስም ሰባሪ የአማራ አንድነት በስሱ መጀመሩን ተከትሎ የአማራ ፋኖ አንድነት እውን ይሆናል ብሎ በብርቱ የሰጋው ሰርጎ ገቡ ሾተ ላይ የፋፍዴንና የአህፋድ ቡድን የአማራ አንድነትን ለማጨናገፍ አለኝ የሚለውን ካርታ ሁሉ እየሳበ በሁሉም ስፍራ እየተወራጨ ይገኛል። እርምጃ ሁሉ ወስዳለሁ እያለ በይፋ ነው የሚበጠረቀው። ከቻለ አቅም ካለው ወደፊት በሉለት ይለይለት ነው የምንለው። ልትገደል ስትሄድ መገደልም አለ፣ ልታጠፋ ስትሄድ መጥፋትም አለ። አህፋድ ተብየው የጋለሞታ ቡድን ከሳምንት በፊት በሸዋ ክፍለ ሀገር ከዚህ ቀደም አርበኛ አሰግድ መኮንን ላይ የፈጸመውን አይነት ነውር በአርበኛ ደሳለኝ ሲያስብ ሸዋም ላይ ለመድገም በብርቱ ሞክሮ ነበር። ያውም የዲሽቃ የሞርታር እና የከባድ መሳሪያ ሽፋኑላ እየተሰጠው ካልተቻለ ተብሎ አሁን ክፉኛ ቆስሎ ኮምቦልቻ በመታከም ላይ የሚገኘው የኦሮሞማው ሻለቃ ኩማም አጋዥ ሆኖት ነበር ጦርነቱን ከአማራ ፋኖ በሸዋዎች ጋር የገጠሙት። ሆኖም ግን እንደተጠበቀው አልሆነም። የእስክንድር ነጋውና የመከራው ማሞ ቡድን አይቀጡ ቅጣት ተቀጥቶ ከ8 በላይ ቁስለኛ ከ60 በላይ ሞት አስተናግዶ ከ100 በላይ ምርኮኛ አክተልትሎ አስረክቦ ነው ባዶ እጁን እየፈረጠጠ አፈግፍጎ ወደ ኋላ ተመልሶ የራሳን ህዝብ ሰላማዊ ሰልፍ ውጥሉም ብሎ በጠራራ ፀሐይ ሲያስጨዋቸው የዋለው። ይሄ በሸዋ አይቀጡ ቅጣት ተቀጥቶ ክፉኛ ኪሳራ የደረሰበት የእስክንድር ነጋው የዶላር ቡድን ወደ ጎንደር በመደወል ተመሳሳይ እርምጃ በእነ ሀብቴ ጦር ላይ እንዲወሰድ ትዕዛዝ በማስተላለፉ ምክንያት አርበኛ ከፍያለው ደሴም ትዕዛዙን በመቀበል ወንድሞቹ ላይ ጦርነት መክፈቱ ነው የተሰማው። ጦርነቱ ከመነሳቱ በፊት ግን ሽምግልና ተይዞ ስብሰባውንም በሰላም ጨርሰው የነ ሀብቴ ቡድን ወደ ግዛቱ በመመለስ ላይ ሳለ የነ ከፍያለው ደሴ ቡድን የሽምግልናውን መሃል አፍርሶ ደፈጣ ጥሎ ጦርነት በወንድሞቹ ላይ መክፈቱ ነው የተነገረው። የነ ሀብቴም የአማራ ፋኖ በጎንደር ቡድን ድንገቴውን ደፈጣውን በሚገባ በመመከት የተወጣው ሲሆን ከነ እስክንድር ደፈጣ ቢያመልጥም የብርሃኑ ጁላ ጦር በድጋሚ ከበባ ውስጥ ከቶት እንደነበርና ያንን ከበባ ሰብሮ በመውጣት ነው የተሰማው። ቆይቶ በስፍራው እንዳልነበረ ይታወቅ የነበረው አርበኛ ከፍያለው ደሴ መሞቱ ተሰማ። የከፍያለውን ሞት መጀመሪያ የዘገቡት የብልጽግና ካድሬዎች ሲሆኑ በመጀመሪያ ዘገባቸው አርበኛ ከፍያለው ደሴ በሀገር መከላከያ ሰራዊት መደምሰሱን ሲዘግቡ ቆይተው ኋላ ላይ ሐሳብ ቀይረው ከፍያለው ደሴ የተገደለው በሀብቴ ወልዴ በዘመነ ካሴና በምሬ ወዳጁ አማካኝነት ነው ብለው ለፈፉ። እንዲያውም ወያኔ አለችበት ብለው ሁላ ማላዘን የጀመሩት። ቶማስ ጃጀው መጀመሪያ የዘገበው ሰበር ዜና በማለት በደቡብ ጎንደር ዞን የጃውሳ ዋና አስተባባሪ የነበረው ከፍያለው ደሴ በጀግናው የመከላከያ ሰራዊታችን እስከ ወዲያኛው ተሸኝቷል በማለት ከዘገበ በኋላ ጫጫታው ሲበዛበት የነ እስክንድርን ቡድን በሚጠቅም መልኩ እንዲዘገብ ትዕዛዝ ከወረደ በኋላ ግን መከላከያ ገደለው የሚለውን ኤዲት አድርጎ ሰበር ዜና በደቡብ ጎንደር ዞን የጃውሳ ዋና አስተባባሪ የነበረው ከፍያለው ደሴ በሌላኛው የፋኖ እስከ ወዲያኛው ተሸኝቷል በማለት ዘገበው። ሁለቱንም ለመረጃ አስቀርቼዋለሁ። ኋላ ላይ መረጃዎች እንደሚያሳዩት እነ ናትናኤል መኮንን ከሚቆጣጠሩት የኢትዮ ቴሌኮም በተገኘ የስልክ ቅጂ ወይም ከፕሮፌሰር ጌታ አስራደ
ተቀድቶ የተበተነው ይመስላል። ከዚያ በተገኘ የስልክ ንግግር መሰረት አርበኛ ደረጀም ጌታ አስራደም በአንድ ላይ አትግባ ስንለው ዘሎ ገብቶ ሞተ። ይህችን ቀን አትለፍ ብሎ ፈጣሪ አዞበት ነው በማለት ከፍያለው ደሴ በእነ አርበኛ ደረጀ በላይ ጭምር እየተመከረ ተው ይቅርብህ እየተባለ እምቢኝ ብሎ አሻፈረኝ ብሎ ዘሎ ወንድሞቹን ለመግደል መግባቱንና ዘሎ ገብቶ መሞቱን ነው ሲነጋገሩ የሚሰማው። ጦርነቱ አልቆ